ጌታ ሆይ ነገራችንን ማን ያምነናል? የእግዚአብሔርስ ክንድ ለማን ተገልጧል? ነገራችን በፊቱ እንደ ሕፃን በደረቅ መሬትም እንዳለ ሥር ሆነ። መልክና ውበት የለውም፣ እነሆ አየነው፣ ደም ግባት የለውም፣ ውበትም የለውም። መልኩም የተናቀ ከሰውም ልጆች ሁሉ የተዋረደ የተገረፈ ሰው መከራንም የተቀበለ ነው። ፊቱንም መልሷልና አቃለሉት፣ አላከበሩትም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ስለ እኛም ታመመ። እኛም እንደታመመ እንደተገረፈም ቆጠርነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ። የሰላማችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። እርሱ ግን በመከራው ጊዜ አፉን አልከፈተም፣ እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ልደቱን ማን ይናገራል? ስለ ሕዝቤ ኃጢአት ለሞት ደረሰ። ክፉዎችንም ስለ መቃብሩ ባለጸጎችንም ስለ ሞቱ ሰጣለሁ። ኃጢአትን አላደረገምና ከአፉም ሐሰት አልተገኘምና። ጲላጦስም የካህናት አለቆችና መኳንንትን ሕዝቡን በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ አመጣችሁት። እነሆ በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና። እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲህ ቀጥቼ እፈታዋለሁ አላቸው። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈታዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ ወይም አስወግዶ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደል የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምሕረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሰራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች፣ ሾለው የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ አሰቃቂ የግርፋት መሳሪያና በጨካኞቹ ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የሞቱ ብዙዎች ናቸው። በጅራፉ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ስጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነት ላይ ማረፉ ብቻ ሳይሆን ከሰውነት ላይ የሚነሳበትም ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶች እስከሚታዩ ድረስ የሚጎዳ የጎድን አጥንቶችን መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳምባ መጎዳትን የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴና አሮንን በደመና አምድ ያነጋገራቸውን አምላክ በድንጋይ አምድ ላይ ለመግረፍ ርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉም በሙሉ ኃይላቸው በታላቅ ጭካኔ እጅግ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። በእርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበል ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነና ጀርባን ለራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት በመጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ እያስታወሰ የሚናገረው አይነት ግርፋት አይደለም።
ቤተክርስቲያናችን የጌታችንን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህንን አሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተክርስቲያናችን ከሥጋው አልፎ አጥንቶቹ እስኪታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤም እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼ ተነዋወጡ። ቅዳሴያችን እንዲህ ይላል። የወልድን መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። በእውነትም የጌታችንን ስቃይ ለመግለጽ ምን አይነት ቋንቋ፣ ምንም ያህል ቅኔ አቅም አይኖረውም። ቅዱስ ኤፍሬምም በክርስቶስ የተወደዳችሁ ሆይ ኑ ወዲህ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ፣ በተስፋው ቃል ሲጠበቁ የነበሩት የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረጅሙ ስቃይህን ማን ሊገልጸው ይችላል? ይለናል። ይህ ሁሉ የሆነው ስለኛ ኃጢአት ነበር። ኦሪት የሚገረፍ ሰው የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኃጢአቱ ሊወቅሰው የማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱም በተሸከመው የኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ እርቃኗን በሲኦል የወደቀችው ነፍሳችንን ነፃ ያወጣ ዘንድ እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም የታለሉ በደም የተነከሩ፣ ከግርፋቱ የተነሳ ሥጋው ሁሉ አለቀ። ሐዋርያው ጴጥሮስ በመገረፉ ቁስል ተፈውሳችኋል በማለት እንደተናገረ በእርሱ ቁስል እኛ ተፈወስን። በዕለተ ማክሰኞ በጌታችን ላይ ስለሆነው የሥቃይና የመከራ ነገር ድርሳነ ማህያዊ እንደሚከተለው ይነግረናል። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሾሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበረ። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁ ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምሮ እስከሚሞትባት ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላ 340 ጊዜ በእግራቸው ረገጡት፣ የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁል ጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስም 19 ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መምታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን እንኳን የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነው የእግዚአብሔር ልጅስ ከሆንክ እኚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣
ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘለዓለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግም የመቶ አለቃ መጥቶ ማለደው። ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ይዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላው ምና ብለው ይመጣል፣ ሎሌዬንም ይህንን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህንን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘሁ እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ለቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖትህ ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድንን እርሱን ልቡን መቱት። ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮዋን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አሁን ጌታዬ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናውም ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣልና፣ እንደዚህ የሚራራ ልብ ግን መከራን ተቀበለ። እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የሱ ናቸው። የትስብትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው። ሁለት አካል ሁለት አምሳል ለማለት ሁለት ፍቃድ ሁለት ክፍል ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብትም አንድ ሥራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩት የጌታችን የኢየሱስን ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም፣ ጌታችን ኢየሱስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና፣ ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርደህ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ገለጠ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነርሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችንን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረው ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳችንን ደብዳቤ በእግሮቹ አጠፋቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ
በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜስ ተው፣ ይህ ለእኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆችም በራሱ ላይ ፈሉ። በመጠመቁም ክብርና ሥልጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማያት ተከፈቱለት፣ የእግዚአብሔርም መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል ወይም በዋሻ የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እርሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህን? አለችው። እርሱም አይደለሁም አላት። የአይሁድ ሎላትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከእነርሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደሱና በምኵራቡ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳን የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እኛን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልሰለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆን ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸም። ሕያው ባህሪ የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባም። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላቶች ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም።
በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እኚህ ይህንን ያህል ሲያሳጡህ አንድስ እንኳን አትመልስምን? ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን? ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ? አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱን በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመቱት ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉት ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው? ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትዩን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእርሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህንን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማጸናለሁ፣ ማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችንም ኢየሱስ ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚህም ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኗል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስህ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱህ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀልህ ተስፋ ይሁነኝ እንጂ ዘለፋ አይሁንብኝ።
ክንድ ከወሰናቸው ከሁለት ክንዶችህ ጋር የተዋረደች የሆነች አንገትህን ስር በመመታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትም ብሰራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላ ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውስጣዊ የሚሆን ንዋየ ውስጥህን የመቱ ከተሰወረ ኃጢአቴ አንጻኝ። ለኔ ለባሪያ ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱህ ጊዜ ያለ ቁጣ የጭኖች በትርን የታገስክ የሽፍቶችን መስቀል የተሸከምክ ከበደል የተራቆትክ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ ሁለት እግሮችህን የመቱህ በግራና በቀኝ ዕረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በሥጋው ቁጥር ከሆነ ከብዝት ራስህ ጠጉር ጋር ግሩም የሆነ የፊትህን ጽሕም የነጩህ የተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎንህ ደም ነፍሴን አሳድር። ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣህ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ወደ ቀያፋ በሐና ትእዛዝ ዳግመኛ የወሰዱህ መለኮትህ በሥጋ ለምን ታመመ? መለኮትህስ በመቃብር ውስጥ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ ከጠጉርህ እጅግ የበዙ ጠላቶችህ በግፍ በሕይወትህ የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምሕረትህ ጠብቀኝ። ፊትህን ለመመታት የሰጠህ ከኀፍረት ምራቅም ፊትህን ያልመለስክ ተማሪዎችህ በመከራ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሠራ ቤትን ሌቦች እንዳይቆፍሩ በመስቀልህ ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪዬ በለመለመች አገርና ባማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ። አሜን። ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነክሰው ሰው ራስ ላይ የወርቅ አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ወይም ዘንግ ያስይዙታል፣ የወርቅ ቀለበትም በጣቱ ላይ ያጠልቁለታል። ከዚህም በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበት ያደረጉት ይህንን ነበር። ስለ ወርቅ አክሊል ፈንታ የእሾህ አክሊልን አቀዳጁት፣ ስለ ወርቅ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን ያስያዙት፣ ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታ ጣቶቹን አደቀቋቸው ወይም ቀጯቸው። የአይሁድስ ጭካኔ ከቅናት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። በጭካኔያቸው የጌታችንን ልብሱን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱን ልብ አድርገን አንድ በአንድ እናስበው። ከግርፋት በኋላ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላ ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ ማንገላታቱን ብቻ አይደለም። አጥንቱ እስከሚታይ የተገረፈ ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለው ስቃይ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበረ እንዴት ይገለጻል? እነርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰሱ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የተረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮቹ ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበር። ነቢዩ ኢሳይያስ መድኃኔ ዓለም ክርስቶስን በትንቢት መነጽር ከሩቅ አይቶት ቀሚስህ ለምን ቀላ? ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና
ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱና የልቡ ደስታ ቀን ናት። የሰርጉ ዕለትና ቤተክርስቲያንን በደሙ የሞሸረባት የተሰቀለባት ቀን ናት። በመኃልየ ዘሰሎሞን እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን በሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ማለትም የወገኖቹ ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ እዩት፣ ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና። ወታደሮቹ ረጃጅም ስለታማ የሆኑ ብዙ እሾሆችን በጥንቃቄ ጎንጉነው በጌታችን ራስ ላይ ያቀዳጁት። የሕይወትን ራስ በራሱ ላይ የእሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎቹ ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመባት በመጨረሻዋ ሰዓት እንኳን ጌታችን የእሾህ አክሊል ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥ ሆኖ የተሰራውን የጌታችንን ልብሱን በአንገቱ ሲያወጡና ሲያጠልቁ የእሾህ አክሊልን ማንሳታቸውና መልሰው ማቀዳጀታቸውን መዘንጋት የለበትም። እሾሁን እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይ ተሰቃይቷል። ቅዳሴያችን እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያለ ትዕግስት እንደምን ያለ ትዕግስት ነው! ይህን ያለ ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰው ማፍቀር እንደምን ያለ ፍቅር ነው! ጌታችን የደፋው የእሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ከአንተ የተነሳ የተረገመች ትሁን፣ እሾህና አሜኬላን ታበቅልብሃለች ተብሎ ተረግሞ ነበር። ይህ በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሊነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለዚህ ኃጢአት፣ መተላለፍ፣ መከራና ስቃይ የተባሉት እሾሆች ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ያዕቆብ ዘስሩግ። ምድር ከአንተ የተነሳ እሾህን ታበቅልብሃለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚነገር ቃል ነው። ምድር የተባለች ሰውነትህ እሾህ ታበቅልብሃለች ማለት ነው። እሾህ ምንድነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም ማነቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል ነው። የሌላውም ነገር ምኞት ናቸው። ስለዚህ የቃሉ ትርጉም ምድር የተባለች ሰውነትህ እሾህ የተባለ ኃጢአትና ክፉ ምኞቶችን ታበቅልብሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉኖ በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘንህ አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሠራህ ቁጥር በጌታችን ላይ የተደፉትን እሾሆች ቁጥር እንደጨመርክ አስብ። በፈጣሪ የሚያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጉነው የእሾህ አክሊል ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። የእሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ወይም ከቀርከሃ ሸምበቆ የተሰራ በትር በበትረ መንግሥት ፈንታ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናቱ ወታደሮች ትንቢትን ተናገረልን እያሉ በነቢይነቱ ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተ ክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሞነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገው ለዚህ ነው። ለመስቀልከ ንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብህ ኩልነ። አለቃችን ንጉሣችን ሆይ ለመስቀልህ ለመከራህ እንሰግዳለን፣ ቅድስት ትንሣኤህንም እናከብራለን የሚለውን የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋበው ያሬዳዊ ዜማ እያዜምን
በነገሥታት ንጉሥ ፊት እውነተኛ ስግደትን እንሰግዳለን። እየዘበቱ በፊቱ ከሰገዱ በኋላ ማታ ሲደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በጥፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት። የእሾህ አክሊል የተደፋበት ራሱን መቱት ማለት እሾሁን ወደ ራሱ እንደ ሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይ እንደሚያስከትል እናስተውል። የሕይወትን ራስ፣ የማዕዘንን ራስ፣ የቤተ ክርስቲያንን ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነ የክርስቶስን ራሱን መቱት። የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኃጢአተኞች ምን ያህል ድፍረትና ንቀትን ተቀበለ? አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኃጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው ይላል ያዕቆብ ዘስሩግ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህንን ዝግጅት ወደ እናንተ ለማቅረብ የማክሰኞ ድርሳነ ማህያዊንና በዲያቆን ሄኖክ ኃይሌ የተጻፈውን ሕማማት የተሰኘ መጽሐፍ ተጠቅመናል። ለብርሃነ ትንሣኤው ያድርሰን። አሜን።